ሰላም እንዴት ናችሁ? ይህ 433 ስፖርት በኢትዮጵያ የዩቲዩብ ቻናል ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ መሆናችሁን እንዳትረሱ። አዲስ ካልሆናችሁና ሰብስክራይብ ካደረጋችሁ ደግሞ ሼር እያደረጋችሁ ብዙ ቦታ እንድደርስ እንድታደርጉ እንጠይቃችኋለን። ዛሬም በአዲስ ፕሮግራም ተገናኝተናል። በዛሬው ፕሮግራም ደግሞ በኤፍኤ ካፕ ጨዋታ ሊቨርፑል ከብራይተን ጋር የሚያደርጉት ጨዋታ አለ። ስለዚህ ጨዋታ መነሳት ያለባቸውን ፖይንቶች እናነሳለን። በሊቨርፑል ዙሪያ ያለው ነገር ምንድን ነው ወይ ደግሞ ያለው ነገር እንዴት ነው ሁኔታው፣ ስለ ቀጣይ እንቅስቃሴው ሁሉ ነገር አጠቃላይ ሊቨርፑል ጋር ያለው ድባብ ምንድን ነው የሚለውን ነገር በዋናነት ለማየት ወይም ደግሞ ለመመልከት እንሞክራለን። እንደዚሁም ደግሞ ጨዋታው ምን አይነት ጨዋታ ሊሆን ይችላል፣ ይህ ውድድር ምን ያህል ኢምፖርታንት ነው የሚለውንም ነገር እንደዚሁ ለማየት እንሞክራለን። ከእናንተ የሚጠበቀው እስከ ፕሮግራሙ መጨረሻ ድረስ አብራችሁን እንድትቆዩ ነው። ያንም ደግሞ ጋብዘናችኋል። ሊቨርፑል ከብራይተን ጋር የሚያደርጉት የኤፍኤ ካፕ ጨዋታ እንግዲህ ምናልባት ሊቨርፑል ያለበትን ጫና ሁላችንም እናውቃለን። ከሊቨርፑል ደግሞ በላይ አርነ ስሎት ያለበትን ጫና በደንብ ነው የምናውቀው። ግን ደግሞ ይሄ ነገር የሚጠበቅ ነገር ይመስለኛል ወይ ደግሞ ኤክስፔክት የሚደረግ ነገር ነው ብዬ አስባለሁ። ለምንድን ነው ኤክስፔክት የሚደረገው ብዬ የማስበው? ብዙ ጊዜ ክለቦች ዋንጫ ከበሉ በኋላ በተለይ የሊግ ዋንጫ ከበሉ በኋላ ወይ ትልልቅ ዋንጫ በበሉበት ማግስት አሰልጣኞች ስትረግል ሲያደርጉ እንመለከታለን። ታዲያ በዛ ጊዜ ላይ ታዲያ የአሰልጣኝ ስንብቶች ሊኖሩ ይችላሉ የመሳሰሉት ነገር። ግን ወደ ስሎት ኬዝ በምንመጣበት ሰዓት ላይ ግን ስሎት መጀመሪያም ቢሆን አሸንፎ እንኳን ወይ ደግሞ ዋንጫውን አሳክቶ እንኳን የሚገባውን ክብር ወይም ደግሞ የሚገባውን ክሬዲት የተሰጠው አሰልጣኝ አይደለም ብዬ አስባለሁ። ምክንያቱም ዋንጫ አሳክቷል። ገና በመጣ በመጀመሪያ አመቱ በቃ ፕሪሚየር ሊግ ገና እንደመጣ አንድ አመት ሳይሞላው ነው የመጀመሪያውን የፕሪሚየር ሊግ ዋንጫ ማሳካት የጀመረው። ያ ብቻ አይደለም ደግሞ አሁን አንድ አመት ሳይሞላው የፕሪሚየር ሊግ ዋንጫውን ማሳካቱ ብቻ አይደለም፣ ያሳካበት መንገድ ራሱ የሚያስደንቅ ነው ብዬ አስባለሁ። ሰዎች በእርግጥ ይሄ ክሬዲቱን ዞር እንደማያደርግ የሚያደርጉት ነገር ወይም ደግሞ አድናቆታቸውን ለዘብ የሚያደርጉት ወይ ደግሞ ቀነስ የሚያደርጉት ሞሮፍ ያሳካበት መንገድ፣ ዋንጫው እንዲመጣ የሆነበት መንገድ ይሄ የራሱ ቡድን አይደለም ብለው እንዲያወሩ አድርጓቸዋል ብዬ አስባለሁ። የራሱ ቡድን አይደለም ማለት ያው የርገን ክሎፕ ያመጣው ቡድን ነው። በየርገን ክሎፕ ስር ነው ይሄ ቡድን የተገነባው፣ የመጡት ፈራሚዎች እንዳለ። ምክንያቱም እውነት ነው አርነ ስሎት ያመጣው ተጫዋች አንድ ተጫዋች ብቻ ወይ ደግሞ በሱ ዘመን ላይ አንድ ተጫዋች ብቻ ነው የመጣው፣ እሱም ፌዴሪኮ ኬዛ ብቻ። ፌዴሪኮ ኬዛ ደግሞ አልጠቀሙበትም ብቻ አይደለም ላይክ የጀስት ዋንጫው ራሱ በሚያነሳበት ሰዓት ላይ ሊቨርፑል እንዴት ነው ይሰጠዋል ዋንጫው ያገኛል አያገኝም ወይ ተብሎ ሌላ የህግ ክፍተት ራሱ እየታየ ነበር። ምክንያቱም እንደሚታወቀው የሆነ ያህል ደቂቃ አንድ ተጫዋች መጫወት አለበት፣ የሆነ ያህል ጨዋታ ቢያንስ ፓርቲሲፔት ማድረግ መቻል አለበት፣ አለበለዚያ ሜዳ ላይ አይሰጡም። ምክንያቱም ተቆጥሮ በስታፉ ልክ ነው የሚሰጠው አጠቃላይ ማለት ነው። ሶ ያ ሲሰጥ ክለቡ ነው የሚወስነው። አክቹሊ ግን ህጉ የሚለው ግን ሜዳ ላይ መስጠት ግዴታ ያለበት ማለት ለምሳሌ ክለቡ አልሰጥም ቢል ተጫዋቹ ሄዶ መክሰስ ይችላል። ተጫዋቹ ሄዶ ለምን ማለት ይችላል። ተጫዋቹ እንዴት እንደዚህ ታደርጋላችሁ ማለት ይችላል። ግን ከዛ ውጪ ባለው ግን ላይክ በእነሱ ፍላጎት ነው የሚሆነው፣ ክለቡ ነው የሚያከፋፍለው። አሁን ከሚሰጣቸው ሜዳሊያ ላይ እያንዳንዱ ለስታፍ ተሰጥቶ ምን ተብሎ ምናምን የሚተርፍ ሜዳሊያ ይኖራል። ያን ጊዜ ብዙ ጊዜ ሲሰጥ እንመለከታለን። አሁን የኬዛም ጉዳይ እንደዛ ነበር። ሳይሞላ ቀርቶ እንዴት ነው ዋንጫ ሊያገኝ የሚችለው? ዋንጫ ሳይሆን ሜዳሊያ እንዴት ነው ሊያገኝ የሚችለው? ሊቨርፑል ዋንጫ አሳክቷል። በዛ ልክ ደግሞ ተሰጥቷቸዋል ሜዳሊያ፣ የሆነ ያለ አማውንት ሜዳሊያ ይሰጣቸዋል። ያንን ሜዳሊያ ለነማን ነው የሚጠቀሙት? ለነማን ነው የሚሰጡት? ፌዴሪኮ ኬዛ ይገባዋል አይገባውም ወይ ተብሎ እንዲሁም በቃ አያገኝም ሁላ እየተባለ ነበር። በቃ ጀስት ሜዳሊያውን አያገኝም እየተባለ ነበር። ግን ካለፈው ልምድ አንጻር ሊቨርፑል በሊቨርፑል ቤት ራሱ ከነበረው ልምድ አንጻር ብዙ ጊዜ እንደዚህ አይነት አጋጣሚዎች በሚፈጠሩበት ሰዓት ላይ ለምሳሌ ሃርቪ ኤሊየት በአንድ ወቅት ልክ ሊቨርፑል ያን ያሳካ ጊዜ የሎክዳውኑ ጊዜ ማለት ነው ያን ጊዜ አልሞላም ነበር፣ የሚጠበቅበትን ጨዋታ አልሞላም ነበር።
ሳይሞላም ግን ደግሞ የተሰጠው ሜዳሊያ ደግሞ እንዳልኳችሁ ይተርፋል። በስታፍ ልክ ነው የሚደረገው ምናምን የሆነ ያህል ሜዳሊያ ይሰጣል። ከዛ በስታፉ ልክ ያውርን ያከፋፍላል። ይሄንን በሚያከፋፍልበት ሰዓት ላይ የሚተርፍ ወይም ደግሞ ስፔር የሆነ ሜዳሊያ ነበር። ያ ስፔር የሆነው ሜዳሊያ ይሰጣል ብዙ ጊዜ። እንዲሁም እንደዛ ራሱ እስከመባል ደርሶ ነበር። የፌዴሪኮ ኬዛም ጉዳይ ልክ ሃርቬ ኤሊየት በአንድ ወቅት ተሰጥቶት እንደነበረው ጨዋታ ሳያሟላ እሱም ባያሟላም ወይ ደግሞ ቀጣይ ጨዋታዎች ላይ ፓርቲሲፔት ባያደርግ ራሱ በቃ ይሰጠዋል። ለምን ከዚህ በፊት ሲሰጥ ተመልክተናል። ከዚህ በፊት እንደተሰጠው ሁሉ ለሱም ይሰጠዋል። ለሱ የሚከለከልበት ምንም አይነት ምክንያት ወይ ደግሞ ምንም አይነት አግባብ አይኖርም። ስለዚህ እሱም እየተሰጠው ይቀጥላል ብሎ ነበረ ተነግሮ የነበረው ወይ ደግሞ ሲባል የነበረው ከዛ ጋር የተገናኘ ነበር። ዛት ማች ነው ያልተጠቀመበት። ዛት ማች ላይክ እሱ ያስፈረመውን ተጫዋች ኬዛ የሚባለውን ተጫዋች ዛት ማች ነው ያልተጠቀመበት በዛ ልክ ማለት ነው። ላይክ ኬዛ የሚባለውን ተጫዋች በሱ ስር የመጣውን በሱ ስር የፈረመውን ተጫዋች በዛ ልክ ካልተጠቀመበት ወይ ደግሞ በዛ ልክ እንዲጫወት ካላደረገው የሱ ቲም አይደለም ማለት ነው። የሱ ቲም አይደለም እዛ ጋር መጥቶ ፐርፎርም ያደርገው የሱ ቲም አይደለም እየተባለ ነበር ሲወራ የነበረው። ማርቲን ዙቢሜንዲን ይፈልግ ነበረ። ምክንያቱም እንደሚታወቀው አርነ ስሎት በደብል ፒቮት ነው የሚጫወተው። ስለዚህ 2-6 ቁጥር ተጫዋቾች ያስፈልጉታል። ሊቨርፑል ደግሞ በዋናነት በተከታታይ በየርገን ክሎፕ ጊዜ ያጣቸው 6 ቁጥር ቦታ ላይ መጫወት የሚችሉ ተጫዋቾች ናቸው፣ ወይ ደግሞ አማካይ ስፍራ ላይ የሚጫወቱ ተጫዋቾች ናቸው። ሄንደርሰንን፣ ፋቢኒዮን በዚህ አጋጣሚ መጥቀስ እንችላለን። ፋቢኒዮ እና ሄንደርሰንም ማለት ነው በተመሳሳይ ጊዜ ነበር ማጣት የቻለው። ጆርጂኖ ዋይናልደም አልተተካም ነበር። ከዛ ናቢ ኬታም እንደዚሁ በጉዳትም በምንም ሳይመቸው ቀርቶ ብቻ ሊቨርፑል የአማካይ ክፍሉ በከፍተኛ ሁኔታ ነበረ ተጋልጦ የነበረው ወይ ደግሞ በቃ ፊት ለፊት ነበረ አውላላ ሜዳ ላይ ነበር ይታይ ነበርና ጥሩ አልነበረም። በቃ በአጠቃላይ ጥሩ አልነበረም። ፈልጎ ነበረ ማርቲን ዙቢሜንዲን ሊያስፈርሙለት እነሱም ተጣጥረው ነበር፣ እስከ ጫፍ ድረስ ሄደው ነበር። ግን ደግሞ መጨረሻ ላይ አልተሳካም። የማርቲን ዙቢሜንዲ ጉዳይ ሳይሳካ ቀረ። 6 ቁጥር ቦታ ላይ ማንም አልፈረመም ማለት ነው። ያደረገው ነገር ሁላችንም እንደምናውቀው በዛ 6 ቁጥር ቦታ ላይ ግራቨንበርክን ማሰለፍ ጀመረ፣ ማጫወት ጀመረ። ከዛ በኋላ ማካሊስተር እዛ ቦታ ላይ እንዲያጣምረው አደረገ። ዞቦዝ ላይ ያደረገ ለመጠጋገም ሞክሯል። ዘንድሮ ግን የሱ ቲም ነው። ኤግዛክትሊ የሱ ቲም ነው ወይ ካልን የሚያጠራጥሩ ብዙ ነገሮች አሉ። ለምሳሌ የተወሰኑት ውሳኔዎች የፍሎሪያን ቪርዝ ፊርማ ኦፍ ኮርስ ፍሎሪያን ቪርዝ በጣም ጥሩ ተጫዋች ነው፣ አስደናቂ ብቃት ያለው አሪፍ ተጫዋች ነው። ግን ማስፈለጉ ላይ ግን ጥያቄ ይነሳል። አስፈላጊ ዝውውር ነበር ወይ ማለት አንገብጋቢ ዝውውር ነበር ወይ? የሚያስፈልግ ዝውውር ነበር ወይ? ምክንያቱም እንደሚታወቀው እዛ ቦታ ላይ ፍሎሪያን ቪርዝ የሚጫወትበት ቦታ ወይ ደግሞ የጎለበተበት ቦታ ሌቨርኩሰን በነበረበት ሰዓት ላይ ይጫወትበት የነበረው ቦታ 10 ቁጥር ቦታ ላይ ነበር። ሊቨርፑል 10 ቁጥር ቦታ ላይ ማን ያለው? ዶሚኒክ ዞቦዝላይ። ዶሚኒክ ዞቦዝላይ ምን አይነት ተጫዋች ነው ማለት መተካት ያለበት ተጫዋች ነው? አቋሚ የወረደ ተጫዋች ነው ወይስ አይደለም? ምክንያቱም አሁንም ዘንድሮም ፍሎሪያን ቪርዝ ባለበትም ከቪርዝና ከዞቦዝላይ ማን ነው የተሻለው ብለን ብንነጋገር ሁሉም ሰው የሚስማማው ነገር ዞቦዝላይ ጥሩ ተጫዋች እንደሆነ ነው። ለሊቨርፑል አስፈላጊውን ግልጋሎት መስጠት የሚችለው ወይ ደግሞ የሚያስፈልገው ተጫዋች ዞቦዝላይ ነው። ስለዚህ ዞቦዝላይ ነው የሚፈልገው። ዞቦዝላይ ያለ ታዲያ ዞቦዝላይ በሚፈለግበት ቦታ ላይ ፍሎሪያን ቪርዝ ሲመጣ ዛት ማች ኢፌክቲቭ ይሆናል ተብሎ እንትን አልተጠበቀም። ለምን ኦሬዲ ያለበት ቦታ ያልተሰበረ ቦታ ነው። ምክንያቱም ዞቦዝላይ ከቦታው ሊቀነስ ነው። አርነ ስሎት ደግሞ ያን ተጫዋች ማጣት አልፈለገም። ከፉልባክም እያስነሳ 6 ቁጥር ቦታ ላይም እያደረገ ወደ መስመር እያወጣውን ብቻ ያንን ኤነርጂ ስለሚፈልገውና ስለሚያስፈልገው ስቲል ኪፕ ለማድረግ ሞክሯል። ምክንያቱም ግዴታው ነው። እንደ ኤንጂን ነው የሚያገለግለው ዞቦዝላይ በቃ እንደ ኤንጂን የሚያገለግል ተጫዋች ነው። የሊቨርፑል ጥንካሬ ወይ ደግሞ ድክመት የሚወሰነው በዞቦዝላይ ሩጫዎች ላይ ነው። ዞቦዝላይ ጥሩ ከሮጠ ጥሩ ከተንቀሳቀሰ ሊቨርፑልም ጥሩ ይንቀሳቀሳል። ዞቦዝላይ ከደከመው ካቃተው የሊቨርፑልም ኤነርጂ ይሞታል። ለዛም ነው ፍሎሪያን ቪርዝ ኤነርጂ ጎሏል። የሊቨርፑል ሚድፊልድ እስከ ዛሬ ድረስ ሲገነባ የነበረው ራን ሲደረግ የነበረው በኤነርጂ ነበረ።
ፍሎሪያን ቪርዝ ያንን ላክ አድርጎታል እየተባለ ሲወቀስ ነበር። አሁን ቪርዝ እየለመደ መጥቷል። ጫናውን እየተቋቋመ ሁሉ ነገር እየለመደ ሚዲያው ብዙም እያስደነገጠው አይደለም ምናምን ነገር ብዙ መሻሻሎችን ተመልክተናል በሱ በኩል ማለት ነው። በዚሁ እየተሻሻለ ይቀጥላል የሚልም ግምት አለ። ኦሬዲ መንገዱን ስለያዘው ከዚህ በኋላ ነገሮችን እያሻሻለ ምን እያደረገ ምናምን ነው መሄድ የሚጠበቅበት እንጂ ወደ ኋላ ይመለሳል ተብሎ አይታሰብም ከዚህ በኋላ ባለው ማለት ነው። ሶ በእንደዛ አይነት እንቅስቃሴ ወይ ደግሞ በዛ ልክ ነው ዶሚኒክ ዞቦዝ ላይ የዛ ቦታ ላይ ዋና የሆነው ፍሎሪያን ቪርዝ እስኪተችበት ድረስ ማለት ነው። ስለዚህ አርነ ስሎት ይፈልገው ነበረው የዛ ቦታ ላይ ዝውውር። ይሄ አንደኛው የሚያነጋግር ነገር። ሲቀጥል 9 ቁጥር ቦታ ላይ ኤኪቲኬን እና ኢሳክን የትኛውም አሰልጣኝ እኩል ሊፈልግ አይችልም። ኦፍ ኮርስ በሁለት አጥቂ የመጫወት ፍላጎት ካለው ሊሆን ይችላል። ግን ሁለት አይነት አጥቂ አንድ ቦታ ላይ መሰለፍ አይችሉም። አሁን በሁለት አጥቂ መጫወት የሚፈልግ ከሆነ አንደኛው ቁመቱ አጠር ያለ መሆን አለበት፣ አጫወት ስታይሉ ለየት ማለት አለበት። ልክ ከዚህ በፊት ጂሩና ግሪዝማን እንዳደረጉት ጥምረት፣ ሉካኩና ማርቲኔዝ እንዳደረጉት ጥምረት በኢንተር ሚላን ምናምን ነገር እያለ ይቀጥላል። ግን ሁለቱ አንድ አይነት ግን ብዙም እንትን የሚል ነገር አልነበር። በእነዚህ ሪዝን ብዙ ጫናዎች መጥተውበታል። ይሄኛው አመት ላይ ታዲያ የሱ ቡድን ነው የሚባለው ግን ነው የሚለው ነገር በትልቁ ጥያቄ ያስነሳል። ጥሩ ፐርፎርም እያደረገ አይደለም ወይ ደግሞ የሚጠበቅበትን ያክል ፐርፎርም እያደረገ አይደለም። ያ ማለት ደግሞ በቦታው ላይ ይቆያል አይቆይም የሚለውን ትልቅ ጥያቄ እንዲነሳ አድርጓል። ለምን በዛ ቦታ ላይ ወይ ደግሞ አሁን ያለበት የደረጃ ሰንጠረዥ በእርግጥ በጣም መጥፎ የሚባል እኮ አይደለም። ስቲል የቶፕ 4 እኮ ተስፋ አለው። ግን ለዋንጫ ነበር ኤክስፔክት ተደርጎ የነበረው። ምንም ሳይጠናከርለት ዋንጫ መብላት ከቻለ ሲጠናከርለት ምን ሊያደርግ እንደሚችል መገመት ቀላል ነው ነበር ሲባል የነበረው። ምክንያቱም የራሱ ባሉና ቲም ዋንጫ ከበላ በራሱ ቲም ደግሞ የበለጠ እንዲሁም ለቻምፒየንስ ሊግ ምናምን ነው። አሁንም እኮ የቻምፒየንስ ሊግ ተስፋ ወይ ደግሞ የቻምፒየንስ ሊግ ትጋቱ ሩል አውት አልሆነም ገና። ስቲል አሁንም ይጠበቅበታል ወይ ደግሞ ስቲል ኤክስፔክት ይደረግበታል። አሁንም የቻምፒየንስ ሊግ ጉዳይ ማለት ነው እንደዚህም ሆኖ ምክንያቱም ሊቨርፑል ቤት ያስፈልጋል፣ የሆነ ዋንጫ ያስፈልጋል። ፕሪሚየር ሊግ ከተበላ አምና ቻምፒየንስ ሊግ ደግሞ ይጠበቃል። ቻምፒየንስ ሊግ ከተበላ ፕሪሚየር ሊግ ይጠበቃል። የርገን ክሎፕ እኮ በሊቨርፑል ደጋፊዎች ዘንድ የሚወደደው ባጫወቱና በስብናው ብቻ አይደለም። ቻምፒየንስ ሊግንም ፕሪሚየር ሊግንም አምጥቷል በተሰጠው ጊዜ ማለት ነው። ስለዚህ ሊቨርፑል ቤት እንደዚህ አይነት ነገር የሚጠበቅ ነገር ነው፣ ማንዳቶሪ ነገር ነው፣ ኤክስፔክት ይደረጋል። ከዛ ውጪ ደግሞ ቻቪ አሎንሶ ከስራ ውጪ እንደሆነ ይታወቃል። ስለዚህ ምንም አይነት የዝውውር ሂሳብ ሳይከፍሉ ወይ ደግሞ የውል ማፍረሻ ሂሳብ ሳይከፍሉ ሊቨርፑሎች አሎንሶ ማምጣት ይችላሉ ወደ ሊቨርፑል። ሶ መጀመሪያ ከአርነ ስሎትን በፊት ደግሞ ድሪማቸው የነበረው አሰልጣኝ አሎንሶ ስለሆነ አሁን ላይ በደንብ ነው ምርመራ የሚደረግበት አርነ ስሎት ላይ። በቃ በጣም ነው የሚታየው እያንዳንዱ ተግባር፣ ለምን ይሄን ያደርጋል፣ ለምን እንደዚህ ያደርጋል ምናምን ነገር እየተባለ በደንብ ነው የሚጠረጠርበት። ሶ የእሱም ደግሞ ከስራ ውጪ መሆን አርነ ስሎት ላይ ትልቅ ጫናን ይፈጥራል። እንደ ኤፍ ኤ ካፕ አይነት ውድድር የአርነ ስሎትን ስራ ያድነዋል ብዬ አላስብም። ግን ለመነቃቃት አትሊስት በዋንጫ የሚሸኝም ከሆነ አርነ ስሎት በዋንጫ እንዲሸኝ የራሱን የሆነ አስተዋጽኦ ያበረክተለታል። ሲቀጥል ደግሞ የቡድኑንም ሳይኮሎጂ ያስተካክላል። የቡድኑም ሳይኮሎጂ ጨዋታ ባሸነፉ ቁጥር የቡድኑ ሳይኮሎጂ ነው የሚስተካከለውና ያን ነገር ሊያደርግ የሚችልበት ወሳኝ ጨዋታ ነው ብዬ አስባለሁ። በአጠቃላይ በሊቨርፑል ዙሪያ የሚነሱት ሀሳቦች እነዚህ ናቸው። የእናንተስ ሀሳብ ግን ምንድን ነው? በሊቨርፑል ዙሪያ ምን ሀሳብ አላችሁ የምታነሱት የሚለውን ነገር ደግሞ በኮሜንት ሴክሽን ላይ ታስቀምጡልን፣ እንጠይቃችኋለን። እስካሁን ድረስ ተከታተላችሁ እናመሰግናለን። በቀጣይ ፕሮግራም እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ።